ዛሬ ታሪካችን እንዲህ ይጀምራል። ከባለቤቴ ጋር በትንሽ ነገር ላይ ተከራከርን። አለመግባባቱ እየተካረረ ሲሄድ አንቺ እዚህ ቤት ውስጥ ከኔ ጋር ኖረሽ ሆነ ሳትኖሪ ምንም የሚፈጠር ነገር የለም። ኧረ እንደውም ካንቺ አንዲት ሰራተኛ ባመጣ አንቺ ከምትሰሪ በበለጠ አንባባ ቀረሩ አይኖቿ አየት አድርጋኝ ወደ ሳሎን ቤት አመራች። ታዲያ እኔም ወደ መኝታ ክፍሌ አምርቼ ተኛሁኝ። በማግስቱ ባለቤቴ ተገኘች። የቀብር ስነ ስርዓቱ ከተፈጸመ በኋላ ከሚያስተዛዝኑ ሰዎች ጋር ሆነን ወደ ቤት ተመለስን። ሆኖም ለተወሰኑ ቀናቶች ሰዎች ከጎኔ ስለተፉ ምንም አልመሰለኝም። ከቀን ወደ ቀን የሚያስተዛዝኑ ሰዎች እየተመናመኑ ሲመጡ ብቸኝነት ተሰማኝ። ቤቱ የሚወጣኝ መሰለኝ። እንደምንም ብዬ አልጋዬ ላይ ጋደም አልኩ። ባለቤቴ የተኛበት የነበረው ቦታ ባዶ ሆኖ አገኘሁት። ለመጀመሪያ ጊዜ የሀዘን ስሜት ተሰማኝ። ከእንቅልፌ ስነቃ የስራ ሰዓት ነበር። ለምን እንዳልቀሰቀሰችኝ ልቆጣ ዞር ስል ለካ ከእንግዲህ ላትመለስ ጥላኝ ሄዳለች። ከተጋባን ጀምሮ ቁርስ ደርሷ እንዳይረፍድብህ እያለች ለስራ የምትቀሰቅሰኝ እሷ ነበረች። ቁርስ ሳልበላ ወደ ስራ ቦታ ያመራሁኝ። ቀኑ በዝግታ አለፈ። ቢሆንም የሆነ ነገር ቅር እንዳለኝ ይታወቀኛል። ምን ይሆን ስላሰብኩኝ ለካሴ ባለቤቴ ስልክ ጥሪ ነው። ሁሌም ስራ ላይ ሁኜ ትደውልልኝ ነበር። ውዴ እንዴት እንደናፈከኝ ልነግርህ አልችልም። ደግሞ እንዳትቆይ በጊዜ እንድትገባ ትለኛለች። እንዲህ ስትለኝ ልትቆጣጠረኝ ፈልጋ እየመሰለኝ እናደድባት ነበር። ዛሬ ግን ድምጿን አፈቀኝ። ሰዓቱ ደርሶ ወደ ቤት ተመለስኩኝ። ያኔ በር ላይ ቆማ በፈገግታ ትቀበለኝ ነበር። የኔ ፍቅር በሰላም ነው እንደዚህ አመሸው እያለች በፍቅር አይኔን ታየው ነበር። ዛሬ ግን ያ ነገር የለም። ብቸኝነቱና ጨለማው ያስፈራሉ። ኦ ፈጣሪ፣ ለካስ እስከ ዛሬ በዚህ በሚያስፈራ በዝምታ የተዋጠ ቤት ውስጥ ብቻዋን ሆና ነበር የምትጠብቀኝ። የኔን ፍላጎት እንጂ የእሷን አንድም ቀን ከግምት ውስጥ አስገብቼው አላውቅም። በጣም አሳዘነችኝ። ያኔ ነው ማሰብ የነበረብህ እንጂ ጊዜው ካለፈው በኋላ ማዘን ምን ይጠቅማል ስል ለራሴ ወቀስኩኝ። አምላኬ በድያታለሁ፣ ይቅር በለኝ። በዚህ ሁኔታ ላይ ያለሁኝ ክፉኛ ታመምኩኝ። ከአጠገቤ ሆና የምታበረታታኝ፣ በእጆቿ እያሻሸች ፍቅርን የምትለግሰኝ፣ የምታጽናናኝ፣ የምታስታምመኝ እሷ ነበረች። ዛሬ ግን የለችም። እንዴት ይከብዳል! ይችን የመሰለች መልካም ሴት በከፍተኛ ሁኔታ ስበድላት መኖሬ ከነከነኝ። ራሴን ጠላሁኝ። ስቅስቅ ብዬ እያለቀስኩኝ እያለ ድንገት የኔ ወድ ረፍዷል ተነስ የሚል ድምፅ ከእንቅልፌ ያነቃኝ። ለካስ ያ ሁሉ ጉድ የሚታየኝ በህልሜ ነበር። በድንጋጤ ተውጬ አጠገቤ ሆና በፍቅር አይኔን የምታየኝን ባለቤቴን እቅፍ አደረኳት። ፈጣሪ የተመሰገነ ይሁን፣ ውዷ ባለቤቴ በህይወት አለችልኝ። ከዚህ ቀደም ለበደልኳት ሁሉ ይቅርታ ታደርግልኝ ዘንድ ተማጸንኳት። ከእንግዲህ ላላስከፋት ለራሴ ቃል ገባሁ ይላል ባለ ታሪኩ። ወዳጄ፣ ነገሮቹ ካለፉ በኋላ ከመጸጸት አሁኑኑ ከአንተ የሚጠበቀውን ነገር ለማድረግ ጥረት አድርግ። ሲጀመር የሰው ልጅ በተፈጥሮ ሙሉ አይደለም። የተወሰኑ ድክመቶች ይኖሩበታል። ያንን ድክመቱን እንደ ማጥቂያ መሳሪያ እየተጠቀምክ ይበልጥ አታቁስለው። በተለይ ደግሞ የህይወት አጋርህ በሆነችው ባለቤትህ ላይ ልቧን የሚሰብሩ ቃላቶችን ከመጠቀም ተቆጠቡ።